ሰላም የኢንዶቴክ ቲፕስ ቤተሰቦች እንዴት ናችሁ? በዛሬው መረጃዬ የኢትዮጵያ ብሔራዊ ባንክ ህዳር 25 ቀን 2018 ዓ.ም ባወጣው መመሪያ መሰረት ሁሉም ደንበኞች የባንክ አገልግሎት ለማግኘት እና ሂሳብ ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይጠበቅባቸዋል ይላል። ይህን ተከትሎ ባንክ መሄድ ሳይጠበቅብን በቀጥታ የንግድ ባንክ አካውንታችንን ከፋይዳችን ጋር በቀላሉ በራሳችን የምናያይዝበት ቀላል የሆነ ቅደም ተከተል እናያለን። ቪዲዮውን እስከ መጨረሻው ይከታተሉ። መልካም ቆይታ። በዚህ መልኩ ፋይዳችንን ከንግድ ባንክ አካውንታችን ጋር በቀጥታ ማያያዝ እንችላለን ማለት ነው። ይህን ለማድረግ የምትጠቀሙበትን የሚሰራ ሊንክ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ቴሌግራም ቻናሌ ላይ ገብታችሁ ይህን ሊንክ በመጠቀም በቀላሉ ማያያዝ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳትረሱ። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።